እስክትወርጂ ድረስ ቢቀርብን ምን አለ? ማን ይቀርች ላግዝሽ? አይሆንም። ምን ቦጣሽ? ብትሰማኝና የኔን ስራ ብትማር ኖሮ ይሄን ጊዜ የት በደረስክ ነበር። መጋዘኑም ቢሆን ያንተ መጫወቻ ከመሆን የተሻለ ስራ ይዟል። የአረብ ሀገር ፕሮሰሷ ተጀምሯል። የምርሽ ነው? የኔ ውሳኔ ብቻ አይደለም ይዛል የወላጆቼም ነው። እና እስቲ አንቺ እኮ ጎበዝ ተማሪ ነሽ። ተምረሽ የፈለግሽውን ስራ መስራት ትችያለሽ። መቼስ አንተ ዘንድሮ ባትኖር ኖሮ ምን ይውጣይ ነበር? ባዳ መቼም ያው ባዳ። እዳችንን እንድንከፍል የሚያበድረን ሰው አግኝተናል። እንደዛ ነው ነገሩ? አዎ እንደዛ ነው። አትመኩ እባክዎትን ትንሽ ጊዜ ብቻ። ከፈለክ እኔ ላናግርልህ እችላለሁ። ከኔ ጋር ስለምንግባባ አሳምንልሃለሁ። ሲማ እንኳን እንደ አይነት ስምምነት ውስጥ የሚገባ አይመስለኝም። እሱ ያላደረጉልኝ ነገር ከማንም አልጠብቅም። ከሌላ ቦታ ብድር ማግኘታችንን ሁሉ ካንቺ ሰምተዋል። ይህን መረጃ እንዴት አድርገው እንደሚጠቀሙበት አላውቅም። ከጎን የሆነ ተማር። ስኬት በፍላጎት ብቻ አይመጣም። ዝም ብለህ ምንም ሐሳብ ሳትሰጥ ማደርገውን ብቻ ተከታተል። ስራ እንዴት እንደሚሰራ ተማር። ዛሬ አመጣጤ አፍንጫህን ከስራዬ እንድታወጣ አላስጠነቅቅም። ጋሽ መኮንን እኔ ምን አደረኩኝ? ምን የሚሉት ድፍረት ነው ግን? አሁን ይሄ በብድር ንብረቱን ከያዝኩበት ሰው ጋር ውለታ መዋዋል። ካጠፋው ይቅር ይበሉን ጋሽ መኮንን። ቶሎ ነኝ። እሺ ወይ መጣሽ። ጋሽ አለሙ በተስማማው ጊዜ ሳትመልስ ይባስ ብሎ ይሄ ገጠመኝ ሳትል ጭልጥ ብሎ መጥፋት እኔ ጋር አይፈቀድም። ይሄ ነገር ሁለተኛ አይደገምም። ላክስቴ ሳትመጣ መፍጠን አለብን። እሺ ቆይ
ነይ ውጪ። እዚህ እንዳለሽ አውቃለሁ። ነገሩን እንደምታስበው አይደለም። አንድ ጊዜ ብቻ ነው የምታናግሪኝ። ነይ። እዚህ እኮ እንዳለሽ አውቃለሁ። ለምን ታለፊኛለሽ? ነይ አንዴ ውጪ ነይ። እንዴት ዋላችሁ? እንዴት አደርክ ሲማ? ያልከኝን ይዤ መጥቻለሁ። ቆይ እንዳለ ወረቀቶቹን አንድ ጊዜ ያዛቸው። ሊብሬው ልሰጥህ እኮ ነው የመኪናው። ገብቶኛል፣ ግን ቆይ አንድ ጊዜ ያዘው። ይቅርታ እንዳለ ብድሩን ልሰጥህ አልችልም። ከአቅሜ በላይ የሆነ ችግር ገጥሞኛል። ጉዳዩን በሚስጥር መያዝ ችለህ ቢሆን ጥሩ ነበር። አሁን ግን ከእጅ ወጥቷል። ምንም ነገር ላደርግልህ አልችልም። እኔ ላይ ችግር ትፈጥርብኛለህ። ምንድን ነው የምታወራው? ተስማምተን ያን ሁሉ ነገር ጨርሰን መስማማታችን አሁን ዋጋ የለውም። አሁን እኔን ችግር ውስጥ ትከተኛለህ። ተቀድመሃል። አናግሪኝና ልቅሻለሁ። ለምንድን ነው የሮጥሽ? ምን አይተሽ ነው? ምንድን ነው ያየሽው? አንተ ግን አትስለኝ። እንዴት ታረጋችኋል? እኔ ምንም አላየሁም። አንቺም ምንም አላየሽም። በሩ ዝግ ሆነብሽና ወደ ቤት ተመለሽ። በዚህ ከተስማማን እና ዝም ካልሽ ሰላማዊ ህይወትሽን ትቀጥያለሽ። ሰማሽ?
ቁጭ ዘሮ አረጋው ቤት ተረጋጊና ምን እንደተፈጠረ ንገሪኝ። ቤታቸው ሌቦች ሊዘርፋቸው ሲል እኔ ደርሼባቸው አንዱ እዚህ ድረስ አባር። ማን አባቱ ነው የሚያባርሽ? አይዞሽ ግን ደግሞ ምንድነው ወድቀሽ ነበር እንዴ? ውጭ ግን ማንም የለም። ተመልሶ ሄዱ ይሆናል። ያ የትያ አረጓ ዘመድ የእህታቸው ልጅ ነው ሌባው። እሱን ያሯሯጠሽ? ዝም አልክ? ፈራ እንዴ ውዴ? ሽማግሌ ስላላኩ ምናምን ብለህ ነዋ? ስትጠራ ደግሞ ያምርባልሽ። አልፈራውም። ታዲያ ለምንድን ነው የማታወራው? የሀገርሽን መንገድ እኮ አላውቀውም። ገደል ብንገባስ? መቼም በእኔ መሪነት እየሄድክ ገደል ብገባስ ብለህ ካሰብክ በቃ ራስንም አታምንም ማለት ነው። ወያጅ አሁንማ አንቺን ከራሴ በላይ አስበልጬ እንደማስቀምጥ አወቅሽብኝ። ምን እንደሚጠይቅ እንጂ አማሳችን አልደረሰም። ደውላ ነበር እየመጡ ነው። ቆይ ግን እኔ የምለው ሽማግሌ ሳይል ቀጥታ ወደዚህ ቤት መምጣቱ እንዴት አየ? ዘመድ ወይም ወዳጅ እንደሌለው ነው ያየሁት። ቢኖረው ኖሮ ሽማግሌ እንዲልክ ይመክሩት ነበር። ከአሁን በኋላ ግን እንግዲህ ሰነፍ ነው ወይ ጎበዝ ነው፣ ደካማ ነው ወይ ጠንካራ ነው የሚለው ጉዳይ ነው የሚያሳስበኝ። ያው ባለፈው ያገኘሁት ጊዜ ኢንጂነር ነኝ ምናምን ብሎኛል። ያ ግን ሙያውን እንጂ ጥንካሬውን አይገልጽም። ኢንጂነርም ሆኖ ዶክተርም ሆኖ ስንት ገልቷል። አይዞሽ አባዬ ይወድሃል። ጥሎሽ ሲጠብቁ እኮ ብድር ልጠይቃቸው ነው የሚል
ግድ የለም እኔ ከወደድኩ እሱም ይወድሃል። በጣም ብዙ አትጨነቅ። ዘንድሮ ሰዎች እኔ ያለሁበትን ደረጃ እያዩ ማበደር ብታቆም ምንም አትሆንም ለምን አታቆምም ይሉኛል። ስግብግብ ስለሆንኩ ይመስላቸዋል አሁንም አራጣ ማበድረው። እኔ ግን ማላቆመው ተንሸራትቼ እንዳልወድቅ ነው። ተንሸራትቼ በወድቅ ኑሮዬን የሚያስቀጥል ጠንካራ ልጅ የለኝም። ሴት ልጅ ግን ጠንካራ ባል ብታመጣ ቤተሰቡን የሚደግፍ ብረት መዝጊያ ይሆናል። ግን አሁን ለፖሊስ መናገር የለብንም? ፖሊስ ጣቢያ መሄድ የለብንም? አርፈሽ ተቀመጭ፣ የትም አትሄጂም። እስካሁን የገባነው ጦስ ይበቃል። የተጋጨሽው እኮ ከጉልላት አለቃ ጋር። ይሄ ጋራጅ ብቻ ነው ዋናው የገቢ ምንጫችን። አዎ ሚሱ ዝም በይ። ሌላ ችግር መጥራት የለብንም። በማያገባ ነገር እንደመግባት እድሜን የሚያሳጥር ነገር የለም የኔ ልጅ። ለዛሬው እንኳን እግዚአብሔር አወጣሽ። እሱንም ቢሆን ልቦና ይስጥ። ከዚህ በኋላ ግን መጠንቀቅ ነው። ብቻውን አልነበረም። ሌላ ፊቱን የሸፈነ አብሮት ሌላ ሰው ነበረ። እሱም አይቶሻል? አንቺ ወርቄን አሁኑኑ ውለጃት፣ አሁኑኑ ውለጃት። እንዴት ነው ነገሩ? በስንት ዘመን ያፈራሁትን ጥርቴ ነች ልጅ ጉድ ያደረገችኝ። ማንም ደፍሮኝ የማያውቀውን እቺ መናጤ ልጅሽ እግሬ ሲወጣ ጠብቃ ጉድ ሰራችኝ። እንዲህ ነኝ። ቆይ ትያረጓ አንዴ አድምጡኝ። ምንድነው ማደምጥሽ? እቺ መናጤ ወርቄን መዝረፏ ሲያንሳት ዓለሙን በዱላ ነድርታ ጥላ አክሊሉ ሲደርስባት በወሰስቃ እንደዚህ ይውልሽ ነዳ ጥላ ማምለጧ ነው በሷ ቤት። እሱ እኮ ነው ትያረጓ። እሱ ነው ወርቆን የሰረቀው። እቺ ልጅ አንድ በያት፣ ኋላ አጉል ነገር ውስጥ እንዳንገባ፣ ሌላ ነገር ውስጥ ሳንገባ ወርቄን የት እንዳደረገችው ብቻ ታምጣ። አሁን ከመለሰችን ወደ ክስ አልሄድም። ወርቄን ብቻ ታምጣ። ተናገር። ቆይ እስቲ ይረጋጉና እናውራ። እስቲ ምንድነው የምንረጋጋና የምናወራው? እንደውም ቅርባችን ናችሁ ብለን ነው እኮ እዚህ ድረስ የመጣ ነው እንጂ ፖሊስ አስከትል ለማምጣቱን አጥተነው አይደለም። እኛ እናንተን በረዳን ልጃችሁን ጋራሽ ባስቀጠር ውለታችን የሚመለሰው በዝርፊያ ነው። እንደዚህ ነው እትያረጉ። እንደ እውነት ሚዙ የሶንስ ወርቅ ሰርቃለች ብለው አምነው ነው። አሁን ወርቄን የት እንዳደረገችው ብቻ ትንገረኝ። ባለቤቴ በስም ያስቀረጸልኝ ወርቅ ጭምር ነው የዘረፈችኝ። አሁን ወርቄ የት እንዳደረገችው ትናገር፣ አለበለዚያ ትፈተሽልኝ። አሁኑኑ ትፈተሽ። እኔ ራሴ እፈትሻለሁ። በያ ዴማ እኔ እኮ አልሰረኩም። አውቃለሁ። ይሄው ምንም ነገር ይዛ አልመጣችሁ፣ ባዶ እጇን የመጣችሁ። ቤት ውስጥ ደብቃ ይሆናል። ዛሬ እናቷ ሆድ ብትደብቀም ታወጣዋለች። አክሊሉ ግባና ቤቱን ፈትሽ። ሰፈሩን በጮህ ሳላደባለቀው በፊት ወርቄን አሁኑን ፈልጋችሁ አምጡ። አሁኑኑ። ምንም ነገር ይዛ አልመጣችሁም አልኳችሁ አይደለም? ይሄው ይዛ የመጣችሁ ይሄን ነው ተጥቃ ነው በቃ። ይሄው እሱ ደግሞ ባዶ ይሄው
ሌላው ሲታረክሽው ሌላው ወርቅ ሊታረክሽው እሱ ነው የወተት ዕቃ ውስጥ የከተተብኝ ማየ እሱ ነው። ጭራሽ እጅ ከፍንጅ ተይዘሽ ትደብቂያለሽ አንቺ። ይኸው እኮ ይኸው ያውም የግሬ አሁን ፖሊስ አልጠራ ከደበቀችበት ታውጣ። እኔ ምንም የደበኩት ነገር የለም። አሁን ፖሊስ መጥቶ ልክሽን ሳያሳየሽ ከደበቅሽበት ታውጫለሽ። በቃ ጥሩ። እንደውም ፖሊስ ጠራ። አንቺ አታፍጭ። እንደውም እኛ ራሳችን እናስጠራለን። ሂጂና ጥሪያ። ማነው ቴዲ ጉልላት ና ፖሊስ ይዘና ና ጥራለት። እሺ እያሱ የመሽሩም ፋርም እንዴት ሆነ? አንድ ሳምንት ሲቀረው ተበላሸ። ቤቱ ምን ያህል ብትለፊ አንድ ቀን ከሳትሽ መበላሸቱ አይቀርም። የጅብ ጥላ ለማፍላት መከራ ማየት። አሁን ደግሞ የጅብ ጥላ ከማፍላት ወደ ቡና ማፍላት እየተሸጋገረልሽ ነው ወንድምሽ። ሁሉንም ነገር ያዝለቀቅ ማድረግ እንደው ሁለት እግር አለኝ ተብሎ ሁለት ዛፍ ላይ ይወጣል። አባዬ አሁን ዘመኑ ተቀይሯል። ትክክለኛ ስትራቴጂ ይኑርህ እንጂ በብዙ እግር ብዙ ዛፍ መውጣት ይቻላል። እስቲ አንዱን ዛፍ ወጥ ጨርሰው መጀመሪያ። እሺ ዘላለም እንዴት ነው ስራ? አሪፍ ነው፣ ምንም አይልም። ምህንድስና ነው የምትሰራው መሰለኝ። አዎ ጋሼ፣ ሲቪል ኢንጂነር ነኝ። አይ ጥሩ ነው። የራስ ተቋራጭ አለ ወይስ ተቀጥረ ነው? የራሴ ነው። ጥሩ ነው። ቀድማ ብታመጣህ ኖሮ የኔንም ቤት በመስራት ታግዘኝ ነበር። እንዴ አባዬ የማውቀው ሰው አለ አላልኩም ነበር? ኧረ እባክሽ ወስላታ፣ የማውቀው ሰው አለ አልሽኝ እንጂ እጮኛዬ ነው አላልሽኝም። እየበላህ ዘላለም። እሺ ጋሽ እየበላሁ።
አንቺ ነሽ ጉድ ያደረግሽ። ምን ተፈጠረ? ምን አደረኩ? አብቅቶልን ሜዳ ላይ መውደቃችን። ምንድነው? ምን ሆነህ ነው? አብቅቶልን አላልኩሽ? እንኳን ደስ አለሽ። ሲማ ብድሩን ከልክሎናል። ለምን ይመስልሻል? የተረገመ ሽማግሌ ነው። የፈጠራ ስራዬን ለራሱ ብቻ ሊያደርግ ብድር ካላገኘን የሰጠሽ 10 ቀን እንደሚያልቅ ያውቃል። እኔ እሳቸው መለመኔ እንደዚህ አይነት ችግር ውስጥ እንደሚከተን በምን አወቁ? አሁን ሳውሽ። እሺ ተረጋጋ፣ የሆነ መፍትሄ እንፈልጋለን። ምን አይነት መፍትሄ? እስቲ ንገሪኝ፣ ምን አይነት መፍትሄ? እንዴ ሲማ ብቻ ነው እንዴ ከተማ ውስጥ ብር አበዳሪ? አሁንም አልገባሽም አይደል? ይሄ ሰውዬ የፈጠራ ስራዬን እጁ ውስጥ ካላስገባ ድረስ እዚህ አገር ማንም ሰው ብድር አያበድርም። ኖር በእግዚአብሔር ጋሽ ምንድነው? የተጨነክ ትመስላለህ። የሚያስጨንቅ ነገር ይጠፋል ብሎ ነው። እሱን እኮ ነው የጠየቅኩህ። ያው ዘንድሮ ስራ ተጓቶብኝ ትንሽ መጨናነቅ ውስጥ ገብቻለሁ። ምናልባት እርስዎም ማነጋገሩ መፍትሄ ይሆናል ብዬ አስቤ ነው። ምንድነው የተጓተተብህ? ጋሼ በአሁኑ ሰዓት የኮንስትራክሽን ስራ እጅግ በጣም ከባድ ነው። እንደ ድሮ ጨረታ ተወዳድሮ ማሸነፉ በጭራሽ የማይታሰብ ነው። ባለፈው አንድ ስራ ወጣና እኔም ከሰዎች ጋር ተነጋግሬ ተቀበልኩት። ታዲያ እኮ ደስ የሚል ዜና ነው። አዎ በጣም ደስ የሚል ዜና ነው። ነገር ግን ስራውን ለመጀመር አንዳንድ እቃዎች መግዛት ነበረብኝ። እነዛን እቃዎች የገዛሁትኝ ደግሞ ከተከፈለኝ የቅድመ ክፍያ ላይ ነበር። ታዲያ ምንድነው የጨነቀ? እቃዎቹን መግዛቴ ጥሩ ሆኖ ሳለ አሁን ደግሞ ለጥሬ እቃዎችና ለሰራተኞች የሚከፍለው ገንዘብ ትንሽ አጠረኝና ስራውን ለተወሰነ ጊዜ ለማቆም ተገደድኩ እና ገንዘቡን ለማግኘት የተለያዩ አማራጮችን ፈለግኩኝ። ነገር ግን ገንዘቡን ማግኘት እጅግ በጣም ከባድ ሆነ። ያለ በቂ እቅድ የሚጀመር ስራ ብዙ ዋጋ ማስከፈሉ አይቀርም። እውነት ነው። በደንብ እያስከፈለኝ ነው። እና ስለዚህ እና ምናልባት የተወሰነ አባ የተወሰነ ገንዘብ እንድታበድረው ልንጠይቅህ ነበር ከቻልክ። በእርግጥ እንደዚህ አይነት ጥያቄ እርሶን መጠየቅ ትክክል አይደለም። ስፔሻሊ ደግሞ ገና በደንብ ባልተዋወቅንበት ሰዓት ይህን ጥያቄ ማንሳት ተገቢ አይደለም። ልክ ነህ፣ ልክ አይደለም። በተለይ ልጄን ለማግባት ዝግጅት እያደረገ ካለ ሰው ይሄንን መስማት በጣም አሳሳቢ ነው። ነገር ግን ማንኛውም ስራ ሲጀመር ድፍረት ይጠይቃል። ምን ያህል ብር ነው የምትፈልገው?
ጾምህን ልትውል ነው። በጣም ይቅርታ። ይሄ ሁሉ የኔ ጥፋት ነው። አሁን የምንወቃቀስበት ጊዜ ላይ አይደለም። እሺ ወይኔ ሄጄ ሲማል ለምነው እንዴ? በዚህ ሰዓት እኮ ከፈጣሪ ውጭ ከኛ ጋር ማንም ሰው ሊቆም አይችልም። ማንኛውም አንቺ አትጨነቂ። እኔ ራሴ የገባሁበትን ገደል ራሴው እንደምንም ብዬ ወጣዋለሁ። ወይ ለመጨረሻ ጊዜ አንተ ሲማን ብታናግረውስ? ያለኝን ነገርኩሽ እኮ። አዎ የተው ሊያበድረን እንደሆነ አቶ መኮንን ስለሰሙ ነው አይደል? አሁን ማንም ሳይሰማ እንዲያበድረን ለምን አታማክረው? ወለዱን ጨምሮም ቢሆን ቢሰጥ ብታግባቡ አይሻልም? አንቺማ ቤተሰብ ነበር። ኧረ ተው። ጓዳ ገብታ ከቤቴ ውስጥ ስትሰርቅ ሌባ። ኧረ ተውት። ተዋለሁ። ጋራዥ ያልቀራችሁ፣ ቤት ያልቀራችሁ፣ ጓዳ ያልቀራችሁ ምንም ያገኘነው ነገር የለም። ይሄው በእጇ ላይ ተገኘው። አንገቷን አንቃችሁ ለማን እንዳቀበለችው ጠይቁልኝ። በጥያቄ እንጂ በዱላ የሚፈታ ነገር የለም። ወይዘሮ አረቋ ጥሩ ጠይቁልኛ። ለማንኛውም ለምርመራ ወደ ጣቢያ ጥሩ ውሰዱልኛ። እሺ ያዟት። እንዳገባችሁ ለማን እንደሰጣችሁ ትናገር። ሌባ አታላሳደገች ልጇ አደፈራ መጣት ነበር። ታዲያሳ ማዕድ ወርቅ ትንሽ መሰላችሁ እንዴ? በጣም ብዙ ወርቅ ነው። ራስ ነገሩ የገባህ አልመሰለኝም። ሰውየው ብድሩን እንድትከፍል አልፈለጉም። ቢዝነሱን ብቻቸውን ለመቆጣጠር ያሰቡ ነው የሚመስለኝ። ምናልባት ግብረ አበር አላት ይባላል። አይመስለኝም። እውነተኛው ሌባ ካልታወቀ ነግለኔም ስጋት ነው። የቤተሰባችን ቀኝ እጅ ነው። በፊት መጋዘኑን ለ10 ዓመት ያክል ያስተዳድረልን ነበር። አይገርምሽም? አሁን እቺን የምታክል አንድ ፍሬ ልጅ እንደዚህ አይነት ስራ ትሰራለች ተብሎ ይታሰባል? ታዲያ ስራውን ለምን አንተ አትይዘው? መታቀሰቀሰችኝና ወደ ቤቱ ስትሄድ በሰማን ውስጥ ያስታውሳል። ከዛስ በድፍረት ቤቱ ድረስ ስለመጣው ይቅርታ አድርጉልኝ። ለምን ይቅርታ ትጠይቀኛለህ? አሁን ግን ባልወጣ ችግር ገብቻለሁ። ና እኔ አሁን በምን ላግዝህ? በምን ልርዳህ?